አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ቻናል ተከታታዮች እንዴት ናችሁ? ልኝ ሰላም ናችሁ አላችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ውድ ተመልካቾቼ ዛሬ ገንፎ ልሰራ ነው። አብረን እንስራ። ሰርቼዋለሁ ግን በመጨረሻ እስኪ ላሳያችሁ ብዬ ላሳያችሁ መጣሁኝ እንጂ ሰርቼዋለሁኝ። በነገራችን ላይ ምን ልላችሁ ፈልጌ ነው፣ አብዛኛ ጊዜ ነጭ ዱቄት ስንጠቀም ለወፍርናና ለስኳር በሽታ ያጋልጠናል። ካገኛችሁ ግን የዚህን አይነት ዱቄት ብትጠቀሙ የገብስ ወይንም የስንዴ ምናምን ብትጠቀሙ ጥሩ ነው ማለት ነው። አሁን እኔ እዚህ ጋር ጨርሻለሁኝ። እዚህ ጋር ትንሽ ቅቤ አርጌበት፣ በነገራችን ላይ ይሄ ጣባ ነው። በጣባ ልበላ ነው ዛሬ ማለት ነው። እዚህ ጋር ልገለብጠው ነው። ብስሚላ ወይኔ አቃጠለኝ። ግን ገንፎ አማረኝ ዛሬ። እስኪ አብረን እንስራ ማለት ነው። ከወደዳችሁት ላይክ እና ሰብስክራይብ አድርጉኝ ሀባይቢ። እስከ መጨረሻው አሳያችኋለሁኝ። ጣባይ ራሱ ሞቅ ብላለች። ጣባይ ላይ ቅቤ አርጌያለሁ ላይ ዝብኝ። ገንፎ አማረኝ። ገንፎ ሲያምረኝ የገብስ ገንፎ ነው። በነገራችን ላይ ድሮ ተሸውጄ የበቆሎ ገንፎ የሆነ እንደዚህ ነጫጭ ነገሮች ስለምወድ በሱ ነው የምጠቀመው የነበረው ማለት ነው። ዛሬ ግን እስኪ ልጀርበው ብዬ በዚህ መጥቻለሁ። ቆይ ፊቴ ላይ ቢወድቅ ነግራችኋለሁኝ። እንደዚህ እያደረኩኝ ጣባ ላይ ነው የምበላው። በነገራችን ላይ ዛሬ ትንሽ ነው የሰራሁኝ። ቅቤ አርጌበታለሁኝ በጣባዬ ላይ ማለት ነው። አያችሁ፣ ሙያ እኮ ከዙዙ ተማሩ ስትባሉ እንደሆነ ነገር ያደርጋቸዋል ማለት ነው። እዚች ጋር ቅቤ አለኝ። ቅቤ ላሞቅ ነው። ቅቤ ላሞቅ ነው። እስኪ ይሁት ዛሬ በጣባ ነው የምበላው። በጣባ ቅቤ ትንሽ ነው የምጠቀመው። ጣባይ ላይ እንደዚህ ካረኩኝ በኋላ ሀባይቢ ገንፎ የሰራሁት ሀባይቢ የገብስ ነው። የገብስ ታውቃላችሁ፣ የገብስ ገንፎ ነው የሰራሁት። መቼም የገብስ ገንፎ ያውቃል ብዬ ማያውቅ የለም ብዬ አልገምትም። ልክ እንደ ክትፎ ላድርገውና እስከ መጨረሻ ተከታተሉኝ። ታውቃላችሁ በርበሬ ይገባል። ትንሽ የበርበሬ ነው ማረገው። እዚህ ጋር ብዙም አላረግም። ትንሽ ቅቤ ነው ማረገው። ተከታተሉኝና እስከ መጨረሻው አብራችሁኝ ሁኑና አብረን እንስራ ማለት ነው። ሙያ ሲለካ ለካ በዘምዘም ነው ለካ ይባላል። አይው እንደዚህ ነው ማረጋው ሀባይቢ። ከዛ ደግሞ ቀጥሎ ሀባይቢ እርጎ የሚበላ ካለ እኔ ለመጀመሪያ ነው እርጎ ላይ ሲደረግ ያየሁኝ። በነገራችን ላይ እርጎ ላይ ይደረጋል። እስኪ ልጀርበው ዛሬ ማለት ነው። እርጎ እያረጉ የሚጠቀሙ ሰዎች ስላየሁኝ ዛሬ ሊያውና አብረን እንየው። እኔ ግን ገንፎ ለብቻው ነው ተጠቅሜ እንደዚህ መብላት
ምፈልገውም በልቼውም አላቅም። ዛሬ ግን ለመጀመሪያ ልክ እንደ ትግራይ ገንፎ ነው ምጀርበው። እንደዚህ የትግራይ ገንፎ እንደዚህ ነው ይባላል። ከዛ አብረን እንብላ። ተፈደሉላችኋለሁ። ከዛ የበለጠ ደግሞ እስኪ የትግሬ ምግቦችን እንደዚህ ነው አኪድ እንደዚህ ነው የሚሰሩት ሲጀመሩ ማለት ነው። ከዛ እንደዚህ ያረኩ እያየሁ ነው ሀባይቢ ያምራል። ወላሂ ላዚም ያምራል። ጀርቡት። እኔ ጓደኛዬ በጣም ወዳት ጓደኛ ትግራይ ጓደኛ አለችኝ እንደዚህ ያረገች የምትጠቀም። አብረን እንብራ። እዚህ ጋር ቅቤ ጨምራለሁ ሀባይቢ። ዛሬ በጉራጌም ሳይሆን በስልጤም ሳይሆን በሆነ ነገርም ሳይሆን በአማራም በሆነ ነገር ሳይሆን በትግሬ ገንፎ ነው የመጣሁላችሁ። ገንፎ የትግሬ እንደዚህ የሆነ ነገር እንደዚህ አይቤ ነገር ያደርጋሉ ማለት ነው። ይሄ ውዶችዬ ተፈደሉ። ቀይ ማንኪያ ላምጣ። በነገራችን ላይ ሀባይቢ ስታዩ ቪዲዮ እስከ መጨረሻ ላይ ይሁንና ስወዳችሁ ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ። ላይክ እና ሰብስክራይብ አትርሱ። በቅንነት አይከፈልበትም ማለት ነው። ቅንነት ለራስ ነው። በመልካምነት አስቡና ማለት ነው። እንግዲህ ያው ይሄን ይመስላል። ተፈደሉ እንብላ። ሙያተኛ እኮ ነኝ እዚህ ጋር አሁን ቦራ ወጥቼ ምናምን ሙያተኛ ነኝ። የእውነት ሙያተኛ ነኝ። ኑ አብረን እንብላ። በጣባ ነው ያማረኝ።